አዲስ ሳምናት ቲቪ ተከታታዮቻችን እንደምን ሰንበታችኋል? ዛሬ በሌላ አዲስ ይዘት አዲስ ቪዲዮ ወደ እናንተ ልንደርስ ነው። በዛሬው ዝግጅታችን እንግዲህ ወደ እናንተ የምናደርሰው ስለ ቀዳማዊ ልጅነት ነው። አንዲት እናት ልናናግራት ቀጥረናታል፣ ባለሙያም ይዘናል። ወደ ፕሮግራሙ እናልፋለን። እንግዲህ ክረምቱም ገብቷል፣ ትንሽ ብርድም አለ። በእርግጠኝነት ብዙ ወላጆች ከልጆቻችሁ ጋር ቤት ውስጥ እንደምታሳልፉ እርግጠኛ ነኝ። ከዚህ ጋር የተያያዘ ነገር ዛሬ እናወራለን። ወላጆች የትም እንዳትሄዱ ተከታተሉኝ። አዳዲስ ለሆናችሁ ቤተሰቦቻችን ሰብስክራይብ እያደረጋችሁ አብራችሁን ዝለቁ፣ አብራችሁን ቆዩ። ወደ ፕሮግራሙ እናልፋለን። ስሜ ጌጤነሽ ጥበቡ ይባላል። የሮቤል ብርሃኑና የአሰረት ብርሃኑ እናት ነኝ። ሮቤል የ7 ዓመት ልጅ ነው። 1ኛ ክፍል ነው። አብሰላት ደግሞ ገና ዴይኬር ናት። አሁን ወደ 3 ዓመት እየተጠጋች ነች። የሁለቱ እናት ነው። ደስ በሚል ሁኔታ ነው። በአጋጣሚ ሆኖ የቀዳማዊ ልጅነት ባለሙያ ስልጠና ወስጄ ነበር እና በተለይ መጀመሪያ ልጄ ላይ የነበረው እና ትልቁ ልጄ ላይ ትንሿ ልጄ ላይ የነበረው ነገር በጣም የተለያየ ነው። ትንሿ ልጄ ላይ በደንብ ሰርቼበታለሁ። የመጀመሪያው ልጄ ላይ ግን ብዙም አልሰራሁም ነበረ። ብዙም ስለልጅ ማሳደጉ እውቀት አልነበረኝም እና ብዙ ጥፋቶች አጥፍቻለሁ ብዬ አምናለሁ። በሁለተኛዋ ልጄ ግን በጣም ብዙ የተሻሻሉ ነገሮች አሉ ብዬ አምናለሁ። ከወንድሟ ጋር ጥሩ የሆነ ግንኙነት እንዲኖራት አድርጌ ነው ያሳደግኳት። ስልክና አልሰጣቸውም። ወደ አብነት ወደ ሃይማኖት ትምህርት እንዲሁም ደግሞ ትምህርታቸው ላይ እንዲጓጉዙ ማገዝ የተቻለኝን ያህል አድርጌ ጥሩ በሆነ ነገር እያሳደግኳቸው ነው ብዬ አምናለሁ። አልጋ በማንጠፍ ሊሆን ይችላል፣ ሶፋ በማስተካከል ሊሆን ይችላል። እነዚህን ስራዎች ተግባራዊ አድርገው ይሰራል። ትልቁ ልጄ ትንሽ አንድ ቲቪ ላይ እንዴ ካፈጠጠ ምልስ አይልም። ምንዳሱም ባህሪ በጣም ለማሻሻል ብዙ ጊዜ ጠራ ያለው ግን የቻሉ ካደለ ትንሽ ለእኔ ቻሌንጅ ነው። ልጆች እኔ በጣም ወዳቸዋለሁ። የኔ በረከቶች ናቸው፣ የኔ ህይወቴ ናቸው። በቃ እነሱ ማለት ለእኔ በቃ እንጃ ቤቴን እንደወድ ህይወቴን እንደወድ ይህንን ዓለም የሚያስጠላን ዓለም በእነሱ እንደወድ አድርጎኛልና ልጆቼ በጣም ወዳቸዋለሁ። በጣም 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 ወዳቸዋለሁ። ቃላት የለኝም። ተመልካቾቻችን ቀደም ሲል እንግዲህ የእናቶችን ሀሳብ ሰምተናል። አሁን ደግሞ ከአንድ ባለሙያ ጋር ቆይታ አደርጋለሁ። እስኪ ለተመልካቾች ራስሽን በደንብ አስታውቂልን። እሺ፣ ናናት ምህረት እባላለሁ። የቀዳማዊ ልጅነት ባለሙያ ነው። አንድ ህፃን እንግዲህ ከተጸነሰ ጊዜ ጀምሮ 25% የአእምሮ ክፍሉን የሚጨርሰው በእርግዝና ጊዜ ነው እና ይህም ደግሞ የተለያዩ የአካላቶችን ክፍል ሊሆን ይችላል የአእምሮ ክፍሉን የሚያዳብርበት ፕሮሰስ ነው። እንዲሁም ደግሞ ከ6 ወር ጀምሮ ህፃናት የእናታቸውን የአባታቸውን ድምፅ መስማት ይጀምራሉ፣ በፅንሰት ጊዜ ማለት ነው። ስለዚህ በዚህም ጊዜ ደግሞ የመስማት ችሎታቸውን ያዳብራሉ ማለት ነው። ስለዚህ ከተወለዱ በኋላ ያለው 75% ነው ማለት ነው። እስከ 1 ዓመት ድረስ 50%፣ እስከ 3 ዓመት ደግሞ 80%። እንግዲህ 20% ደግሞ ትምህርት ቤት ከገቡ በኋላ ከላይፍ ከተለያዩ ቦታዎች ነው የሚማሩት እና ክሪቲካል ታይም የምንለው ህፃናት ከተጸነሱበት ጊዜ ጀምሮ 3 ዓመት እስከሚሞላቸው ያለው ጊዜ ነው ማለት ነው። እስከ ህይወታቸው ፍጻሜ ድረስ ተጽዕኖ የሚያደርግባቸው። መልካም። እንግዲህ ያ ማለት እንግዲህ ህፃናት በፅንሰታቸውን ጊዜ 25% እንዲበሉት ስለሚያደርጉ እናታቸው ውስጥ የምንነግራቸውን ነገር መጠንቀቅ ይኖርብናል ማለት ይቻላል? አዎ ይቻላል። እንዴት መሰለሽ? አሁን ለምሳሌ አንዲት እናት ከ6 ወር በኋላ ድምፅ ይሰማል ብዬሻለሁ እና በቤቷ ውስጥ አባትየው የሚቆጣ ከሆነ የሚደበድባት ከሆነ ያ ልጅ ያንን ፊሊንግ ይረዳዋል። ገባሽ አይደለ? ያንን ነገር ደግሞ ይዞ ነው የሚወለዱት ህፃናት። ነገር ግን መዝሙር እየተዘመረላቸው ደስተኛ ሆኖ በፅንሰት ካሳለፉ ግን ከተወለዱ በኋላም ደግሞ ያንን ፊሊንግ የማስቀጠል እድላቸው ከፍተኛ ነው ማለት ነው። መልካም። እንግዲህ እንደሰማችሁት ነው ተመልካቾቻችን። በእርግዝና ላይ ያላችሁ እናቶች ካላችሁ
ከ6 ወር በኋላ ልጆች እንግዲህ በእርግዝና ወቅት በጣም ስለሚሰሙ የሚሰሙትን ነገር መጠንቀቅ እንዳለብን ትልቅ ትምህርት ነው ያገኘሁት። እኔም ተመልካቾች እንዳገኙነቴ ነው። ወደ ቀጣዩ ጥያቄ ሳልፍ እንግዲህ በልጆች አስተዳደግ ውስጥ ወላጆች ትልቁ ሚና ይጫወታሉ። ቤተሰብ፣ ወላጅ ወይም በአካባቢያቸው ያለው ሰዎች ሊኖሩ ይችላሉ፣ ማህበረሰብ። ከዛ ደግሞ ትምህርት ቤት ይባላል እስከ 6 ዓመት ድረስ ስለሆነ እና የእነዚህ ሰዎች አስተዋጽኦ ለአይምሮ እድገታቸው፣ ለአካል እድገታቸው ሊሆን ይችላል። የእነዚህ አካላት አስተዋጽኦ ምንድን ነው? ምን ሊባል ይችላል? እሺ አሁን የገለጽሻቸው 3 ነገሮች ለአንድ ልጅ የአእምሮ እድገት ጤናማ ሆነው እንዲያድግ በጣም ወሳኝ የምንላቸው ፓርቶች ናቸው። የመጀመሪያ ወላጆች ናቸው። ወላጆች እያንዳንዷን የህፃናቶቹን ጊዜ አብሮ ስለሚያሳልፉ እያንዳንዱ ስሜቶቻቸውን መከተል አለባቸው። እንዲሁም ደግሞ ቤት ውስጥ በሚሰሩበት ጊዜ ሊሆን ይችላል፣ ኤኒታይም ከልጆቻቸው ጋር ጥሩ ኮንቨርሴሽን ቢኖራቸው ይመከራል። ልጆች አይሰሙም። በእኛ ሀገር ባህል በጣም ብዙ የሚባል ነገር አለና ልጆች አይሰሙም፣ አይረዱም የሚባሉ ነገሮች አሉ። እንደዛ የሚባል ነገር የለም። ህፃናት ሁሉንም ነገር የመስማት ችሎታ አላቸው፣ የመረዳት ችሎታ አላቸው። ከየትኛውም ትልቅ ሰው ከሚባል ሰው እኩል አላቸው የማሰብ እንትኑ ማለት ነው። ወላጆች በዚህ ጊዜ ትክክለኛውን ጊዜያቸው ስለሆነ ያንን ጊዜ በደንብ መጠቀም አለባቸው ብዬ ነው የማስበው። እና ደግሞ የማህበረሰቡ ሚና ደግሞ ምንድን ነው ስንል አሁን ለምሳሌ የአንድ አካባቢ ህፃናት ካሉ እነዛ ህፃናትን የአካባቢ ሰው ፕሮቴክት ማድረግ አለበት። አሁን ለምሳሌ አቢዩዝ የሚያደርግ ሰው ካለ፣ አልኮል የሚጠቀም ሰው ካለ ከእንደዚህ አይነት ነገር ህፃናትን በጣም ፕሮቴክት ማድረግ ያስፈልጋል። ምክንያቱም ወዲያውኑ የህፃናት አእምሮ ያንን ነገር የመያዝ አቅሙ ከፍተኛ ስለሆነ ከእንደዚህ አይነት ነገር ህፃናትን መጠበቅ ያስፈልጋል። ትምህርት ቤትም ደግሞ ሲገቡ ከእኩዮቻቸው ጋር ስለሆነ የሚውሉት አንድ አይነት የሆነ ኢንቫይሮንመንት ለህፃናት መፍጠር በጣም ያስፈልጋል። አሁን ላይ ህፃናት ከስልኮች ጋር ያላቸው ግንኙነት የጠበቀ ሲሆን እናያለን። ያው ለዓይናቸውም ጤና ብዙ ጊዜ ትክክል እንዳልሆነ የጤና ባለሙያዎች ያስረዳሉ። እና በተለይም ከአእምሯቸው እድገት አንጻር ስንመለከተው ምን ያህል ነው ህፃናት ስልክን መጠቀም አለባቸው? ማህበራዊ ሚዲያዎቻችን ላይ የሚለቀቁ ነገሮችን ማየት አለባቸው ወይስ በኃይሉ ይመከራል? የትኛው ነው ትክክል? ሙሉ ለሙሉ በኃይል ይመከራል። አሁን ለምሳሌ የህፃናትን ስክሪን ታይም በጣም ካልቀነስ ነው በስተቀር ከልጆቻችን ጋር ያለን ኮንቨርሴሽን በጣም የወረደ ነው የሚሆነው። ከወላጆች ጋር ራሱ የመግባባት ችሎታቸው በጣም እየቀነሰ ነው የሚሄደው። ህፃናት አሁን ላይ የምንመለከተው አብዛኛው ጊዜ ህፃናት የማያወሩበት ምክንያት፣ ከቤተሰቦቻቸው ጋር የማይግባቡበት ምክንያትም በጣም ረጅም ጊዜያቸውን ከስክሪን ታይም ጋር ስለሚያሳልፉ ነው። እና ስክሪን ታይምን ሙሉ ለሙሉ ማቆም ብንችል ይመከራል። ካልተቻለ ደግሞ በጣም መቆጠብ ወይም ደግሞ የሆነ ያክል ደቂቃዎች ሊሆን ይችላል፣ ሰዓታት ባይሆን ይመከራል። ደቂቃዎችን ሰጥተው ለነዛ ልጆች፣ እሱም ደግሞ አስተማሪ ነገር ከሆነ አሁን ለምሳሌ ቀለማትን ሊሆን ይችላል። ትንንሽ ህፃናት ለትምህርት ቤት ስለሆነ ሬዲ የሚደረጉት ቁጥሮችን ሊማሩ ይችላሉ፣ ኤቢሲዲዎችን ሊማሩ ይችላሉ። እና እንደዚህ አይነት ነገሮችን መቆጠብ መቻል አለብን ብዬ ነው የማስበው። እንዲሁም ደግሞ ወላጆች ለልጆቻቸው አስቸጋሪ ወር ደግሞ ስራ ብለው ስልክ፣ ቲቪ ከመስጠት ይልቅ አብሯቸው እንዲሰሩ ማሳተፍ፣ ይሄ በጣም ትልቁ የሚመከር ነገር ነው። አሁን እናት ልብስ የምታጠብ ከሆነ በትንሽ የማስታጠቢያ ሊሆን ይችላል፣ ንጹህ ውሃ ሰጥታ ያ ልጅ ፕራክቲስ እንዲያደርገው ማድረግ፣ ያው ከልጁ ጋር እንድታወራ እድል ይሰጣታል። ሲቀጥልም ደግሞ የልጁም ደግሞ ፊዚካል ዶሜኑን ያዳብርለታል ማለት ነው። ስለዚህ ያ ልጅ አካላዊ ጥንካሬ እያገኘ ነው። ከእናቱ ጋር በሚያወራበትም ጊዜ ደግሞ ማህበራዊ ነገሮችንም እየለመደ ነው ማለት ነው። ስለዚህ ሙሉ ለሙሉ ከተቻለ ለወላጆች የምንመክረው ስክሪን ታይምን ሙሉ ለሙሉ እንዲያቆሙ ነው። ካልተቻለም ደግሞ በጣም እንዲቀንሱ። በጣም አመሰግናለሁ ሰፊ ማብራሪያ የሰጠሽኝ። በዚሁ ደግሞ ቀረም የምታስተላልፊው መልዕክት ካለ እንዲሁም ደግሞ በሌሎች ስራዎችሽ፣ በሞዴሊንግ ስራዎችሽ፣ በትወና ስራዎችሽ ሊያገኙሽ ሊያዩሽ ለሚፈልጉ ተመልካቾች ደግሞ የት ሊያገኙሽ ይችላሉ? በምን ሁኔታ ትገኛለሽ? ይህንንም ሙያዊ ምክር በተመለከተ። እሺ፣ በመጀመሪያ
ወላጅ የሆናችሁ በሙሉ እንዲሁም ደግሞ ወደፊትም ወላጅ ለመሆን ያሰባችሁ በሙሉ ህፃናት ከጽንሰት ጊዜ ጀምሮ 6 ዓመት እስከሚሞላቸው ድረስ በደንብ መጠበቅ እንዳለባችሁ እንዲሁም ደግሞ እስከ 3 ዓመታቸው ደግሞ በደንብ አድርጋችሁ አእምሯቸው ላይ መስራት አለባችሁ። እንደተባለው 80% የሚያክለው ያለው ክፍላቸው የሚያልቀው በዛ ታይም ስለሆነ ልጆቻችሁ ላይ በደንብ ስሩበት የሚል መልእክት ነው ማስተላልፈው። ከዛ ውጭ ደግሞ ያው በሌሎች ስራዎችም የምንገናኝ ይሆናል። ይህንኛውን ስራ እንዳለ ሆነው በሞዴሊንጉም በአክቲንጉም ወደፊት በደንብ እመጣለሁ ብዬ አስባለሁኝ። እኔም ማግኘት የሚፈልግ ደግሞ የትኛውም ሶሻል ሚዲያ ላይ ናናት ምህረቱ ብላችሁ ከገባችሁ ታገኙኛላችሁ። ስለመጣች በጣም አመሰግናለሁ። እኔ በጣም አመሰግናለሁ። እንግዲህ ተመልካቾቻችን የዛሬ ቆይታችን ይህንን ይመስላል። እናመሰግናለን። ውድ የሳምናት ቲዩብ ተከታታዮቻችን ስለ ቀዳማዊ ልጅነት ብዙ መረጃዎችን እንዳገኛችሁ እምነታችን ነው። የዛሬ ዝግጅታችን ይህንን ይመስላል። ያቀረብኩላችሁ ሳምራዊት ነበርኩኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር እንቆይ።